ድንቅ ነው የሰፈር መቼም አይጥዬ ምን አለች አሉ ነቀነቅ ነው አይደል አለች ከዞን ጋር ድልድይ እየተሻገሩ አያዞንስ ምን ቢላ ጥሩ ነው ኧረ አይጥዬ ቀስ በይ ድልድዩን እንዳታፈርሽው ዛሬ አዝማሪው ባንጃው እኮ ልቤን የነቀነቀው የምሬን እኮ አዝማሪው ባንጃው ጡመ ልሳን ድምጸሉ ባንጃው ሲያንቆረቁረው ሁሉም ይውጣል እየመረረው የተባለለት ዛሬ ማማልጣይሽ ጠጅ ቤት ምን ቢል ጥሩ ነው ሁሌም መንገዱ ያካሄድ ስልቱ የጉዞ ምቱ እርምጃው ሁሉ ያዙሪት ውደት ወጭ ወራጁ ሁሌም አንድ አይነት አይልም ከዛስ ማሲንቆም ጠበቅ አድርጎ ቀጠለላ ፀሐይ ነኝ ብሎ እያጨለመ እየማገደ ፈውስ ነኝ ይላል በየቁስሉ እየሰደደ አንዱ ባንደኛው እየማገደ ሁሉም አንድ ነው የመጣው ሆነ አልፎ መሄድ አለና እውነቱን እኮ ነው አዝማሪው ባንጃው አቤት ነው ድንቅ ነው እንዴት ነው ሰፈሩ ቀው ጥሩ ነው ሰፊው ህዝብስ እንዴት ነው ብሎ ይጠይቀዋል አንድ ሰውዬ መንገደኛው ያው እንደ ችሎቱ ነው የምችሎት የቱ ችሎት ሲለው ምላስ ከሳሽ አይን ተከሳሽ ጆሮ ምስክርና ጠበቃ አፍንጫ ደግሞ ዳኛው ነው የተሰየሙበት ችሎት ኧረ እባክህ ምንድነው ምናምን ሲለው ምላስ አይንን ከሰሰው ጨውና ስኳር መልካቸው አንድ አይነት ነው ብሎ ሸውዶኛል ብሎ ሲከሰው ጆሮ ደግሞ ምስክርነትና ጠበቃ ሰጠ አው መራራነቱን ሰምቼዋለሁ ፍርዱ ምን ሆነ ሲባል ዳኛ አፍንጫ ደግሞ ምላስ ላይ ፈረዱበት አሉ መጀመሪያውኑ አሽታት ለይም ነበር ወይ ብሎ መንገደኛው ሰው ይገርማል አንተ ግን ነገሩ ምንም አልገባኝም አሉ ወንድም እኔም እኮ ስላልገባኝ መሰለኝ ቡና በባዶ ምጠጣዋል የዚህ ሰፈር ሁኔታም እኮ ለገለጻ ሁሉ አልመቻለ እኮ እንደዚህ ነው እንዴት ነው ስትባል እንዴትም ለማለት ሁሉ ይቸግራል አይደለም ለማመን ለመተማመን ቀርቶ ለመተማማት እንኳን እኮ አልመች ብሏል ለዜና ለጽሁፍ ምናምን ለወሬ ምናምን ለሹክሹክታ ቀርቶ ለጥቆማ አይመች ወንድም የስንቱን ጠቁመት ይችላል እንዴት ነው ሲባል እዚህ ጋር እዛ ጋር ወዲያው ወዲያው እዛ ጥቅ መሃል ላይ ምኑ ቁጡ እዚህ ስትል እነሱ ኋላ ሙዚቃ ያጅቡልና በውዝዋዜ ይመዘገብላል በሙዚቃ ከተመዘገቡ ጥቆማዎች መካከል አንዱ ልንገርህ ዘፈን አንዱ የህዝብ ትራንስፖርት ማመላለሻ ሹፌር ህዝቡን እያገለገለ እየሄደ በድንገት መንገድ ላይ ኋላ ውድ መኪና ክላክስ ያረግ እዛ ያው የህዝብ ሹፌሩ ወደ ጎን አረገና እንደዚህ እንዲደርበው እለፋለሁ እና ክላክሱን ሊያቋርጡት ሲያረግ ያው ሰፊው ህዝብ ሲጨንቀው ጥግ ይዞ አይደል ቆሞ የሚያሳልፈው ጥግ ያዘና አለፋለሁ እናት ካለፈ በኋላ የህዝብ ትራንስፖርቱ ሊሄድ ሲል ዘጋበትና መንገድ ሹፌሩን አሳሰረው አሉ ሰውዬው ከሱ ምን ቢሆን ጥሩ የእገሌ ወረዳ ኃላፊ ወደ ልማት ቦታ አቅጣጫ ለመስጠትና መመሪያ ለማስተላለፍ ሲሄዱ ከልማት በማደናቀፍ
ከልማት በማደናቀፍ ነው በማስተጓጉል እና ሰፊው ህዝብ ሲያስተጓጉል ማለት እና ሰፊው ህዝብ ከፍተኛ ነው የመስተጓጎል ልምድ ነው ያለ ሹመኞቻችን አይታችኋል ፍጥነታቸው ሽውሽ ሰዓት የላቸው ጥላው ሄደዋል እኮ በሀብት መንገድ ማለት ናቴ ሰፈሩ ህዝቡ ሁሉ ሩጫ ላይ ነው አሯሯጩም አይታወቅም መሮጫውም አይታወቅም መሮጥ ብቻ ነው አንደኛው ጉርጓድ አፈር ሳይለብስ ወደ ሌላኛው ጉርጓድና ድንኳን መትመም ድግሱ ላይ ገና ቃል ኪዳን አስረው ድግሱ ሳያልቅ ወደ ፍርድ ሸንጎና ወደ ችሎት ሄደን ሰማንያቸውን ለማስቀደድ መቸኮል ገና አብሮ ያፈሩት ንብረቶ የቅልቅል እንኳን እድሜ የሌለውን የሰርግና የመልስ ስጦታቸውን ለማካፈል አብረን ቁጭ እንላለን ለማለህ ኧረ ጎበዝ ጓዶች አንዳንዴም እኮ አሯሯጥ ሊሚት አለ በወግ በስርዓቱ ሲሆን እኮ ነው ለያዝ ለገናሽ እኮ አሸጋገር ሩጫችንን አስተውላችሁታል የዚህ ሰፈር የመሯሯጣችን ትልቁ ምክንያት ምን እንደሆነ ታውቃለህ አለመተማመናችን ለምን አልተማመንም አፍና አንደበት ከምግባርና ተግባር ጋር መገናኘትን መመሳከር ማተዋል ያወራነው ስንክድ ምስክር አለ የለም አንድ ይኸውልህ እንዴት መሰለህ መተማመንን ገዝግዘን ጨርሰነው አሁን አለመተማመን እያስተራረደ ሰው ትኩር ብላ አይተዋል ቤቱ የሰፊውን ህዝብ ቤት ትልቅ የብረት ከተንበር አድርጎ በትልቅ የግንብ አጥር ከላይ የብርጭቆና የጠርሙስ ክስካሽ ያረግና እላዩ ላይ አደገኛ ሽቦ አጥር በኤሌክትሪክ ከዛ የታጠቀ ሁለት ዘበኛ አለ በፈረቃ የሚጠብቅ ከዛ የገሌ አገር ምንትስ ትልልቅ ውሻ በሰንሰለት አስሮላል ከዛ ሳሎን ቤቱ በኮድ ዘግቶ በሴኩሪቲ ካሜራ ይቆጣጠራል ከዛ ሳሎን ቤቱ ድክ የሚሉ ሶስት ውሾች አሉ ጓዳው በሰረገላ ቁልፍ ተቆልፎ ትራሱ ስር የተቀባበረ ሽጉጥ አለ እንደዚህ ከዛ እንደዚህ ራስጌው አጠገብ ቅቤ ተጠይቆላ ከዘራ አስቀምጦ ካልጋፍ ለፊት በወርቃማ በትልቅ ጥቅስ አንተ ጠብቀኝ ወንድሜ ከራስ ነው እንደ እየሸሸ ያለ ራስ ነው እንደ እየፈራ ያለ ያንዳንዱ ሰው ከማሳቅ አልፎ ከማዛዘን አልፎ ያናዳል እንዴት ትላንት እድል አግኝተው አጋጣሚ ሰጥቷቸው ምራብ ሹመት አግኝተው አምሳተው ምን ብለው ንብረት ይዞ የለ ከዛ ኑሯቸው የዛፍ ላይ እንቅልፍ ሲሆንባቸው ሰግተው በስጋት አለ የሚባል ጠበቃ ይይዛሉ ከዛ ጠበቃውን ፈርተውት ለጠበቃቸው ሌላ ውድ ጠበቃ ይቀጥራሉ አለመተማመናችን እንደ ህዝብ አይደለም ከራሳችን ጋር ሁሉ ያካካደን አሁን ሳይበቃን ስንደግም ከቀደመው ከቅድሙ ሳናገግም ደማችንን ቀባብተነው ቁስላችንን በንቅሳት ሸፍነነው ጌጥ ተባለ ውበት ሆነ ሰውነቱን ሁሉም ጣለ ዳኛ ሲሆን ያቆሰለላ አለመተማመናችን ያሰጋልና ውሻ ይበላኛል ብሎ አይሰጋ ምክንያቱም ተፈጥሮ አይደል ሰው እንዴት ሰው ያጠፋኛል ብሎ ይሰጋ እነ መንፈስ ምን አሉ ሲጠየቁ አላማችሁ ምንድነው ተባሉ እነ መንፈስ
ጨቋኝንም ተጨቋኝንም እረፍት ማሳጣት። እንዴት ከተባለ ጨቋኝም ጉልበቱን ተጠቅሞ ሁሌ እንዳይጨቁን፣ ተጨቋኝም ደግሞ እረፍት አግኝቶ ጭቆናውን እንዳይረሳ ማድረግ አሉ። እናቴ ሰፊው ህዝብ እኮ ጭቆናን ከመቀበሉ ከመያዙ የበለጠ ተለማምዶት ይተዋወቀው ነበር። ደግሞ በዛ ላይ ምንም ተቃውሞ አላነሳም ነበር። ግን ድንገት ተነሱና እነሱ ስናጠፋ ቆንጥጡን፣ ስንሳሳት ገጽጹን፣ ኮርኩሙን ምናምን አሉ። ከዛ ከዚህ በኋላ ዳኝተን ሳይሆን መርምረን ነው ምንዳኘው። በሸማቾች በኩል የሚመጣ ማንኛውም ነገር በእኩልነትና በፍትሃዊነት ነው ለሁሉም ሰው የሚከፋፈለው። ምን አለፈ ማለት የቀራቸው ከዚህ በኋላ አድራችን ቀባሪ ብቻ ሳይሆን አስተማሚ ነው የሚሆን። ሲቀብርም መቀበር ብቻ ሳይሆን እስከ ሰማይ ቤት በተቻለ መጠን የትራንስፖርት ሁኔታው እናመቻቻለን። ትራንስፖርት ብቻ ሳይሆን ገነት የሚገባበትን መንገድ ሁሉ እንፈጥራለን። ካልሆነ እንደው አልገባ ካለው ሁሉ ይዘነው እንመለሳለን ማለት እኮ ነው የቀራቸው። ይህን አሉ። ህዝብ ጠየቅ። ለምን ጠየቅ ካልክ መልሱ ቀላል። ማን ቃል ግቡ ማን አውሩ አላችሁ። ሌላ አይደለም። የመካካዳችን ያለመተማመናችን ምክንያት ያወራነውና የምናደርገው ነገር ተለያይቶ እምነት ተራ ነገር፣ መተማመን ውዳቂ ነገር። የዚህ ሰፈርን የብልጣ ብልጥነት ታሪክ ላሳይ። የቀበሯንና የጅቡን ወጋ ታቆል ተረሱ። ተስማምተው በወዳጅነት አደን የወጡት አደን ወጥተው የሚታደን ነገር ሲያጡ ደክሟቸው ዛፍ ስር ቁጭ አሉ ቀበሮና ጅብ። ጅቦ የተኛ ቀበሮ ብድግ ስትል ከሩቅ አሞራ ታያለች። አሃ እዛ ጋ የሆነ ነገር አለ ብላ ስትሄድ አንበሳ በልቶት የተረፈ የሚዳቆ እግር ታገኛለች። ዞር ብላሳ አሞራ ሆድቃ ላይ አይ እነዚህ ጅሎች ብላ ልክ ይዛ ልትሄድ ስትል አያ ጅቦ ነቅ ዘሬ መፍጠር አለብኝ ብላ ወደ እሷ ጋር ተኝታ አብራው ተንጋላ ተኛችና ደመናውን እያየች አያ ጅቦ ይህን የደመና ጮማ አይተኸዋል አለችው። ሲላ ላጥ ብላ ዛፍ ላይ ወጣ እየጎመጠች አቤት ጮማ አወይ ጮማ ስትል ጅብ አንቺ ገብጋባ ትንሽ እንኳን አጥይልኝም አላት። ምን እንዴት ራስ ወዳድ ነሽ ብለህ ገመትከኝ? ግማሽማ አልሰጥም ናውጣ እኔ ስለጠገብኩ መውረድ አልችልም አለች። ከበሉ በኋላ መውረድ ከባድ ነው። እንደምንም ዘላ ከወረደች በኋላ ገፋፍታ ላይ አውጥተው አያጅቦ ሳይቅርብኝ አቤት አቤት እንዴት ጥሩ ሰው ነሽ! ይሄ ጥሩ ጮማ አይደል እንዴ? ደግ ሰው ነሽ በእውነት። ከጠገበ በኋላ እሱም በያዢ ልወርድ ነው አላት። ልክ ሲወረወር ለዓለት አመቻችታው ዞራለች። ወይኔ እግሬ ተሰበረ ሲል አያጅቦ እግሬን ሾኮጎ አለች። የውሸት ምን ይሻላል ልጆቻችን ጋር እንዴት እንሂድ ስትል ምን ዋጋ አለው? 3 እግር ነው ያለ። አንዱን አንጠልጥለን እንዲህ 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 እያለች ልክ ከአይኑ ስጠፋ የሚዳቋን እግር ይዛ ጅብ ከዚህ ጊዜ ጀምሮ ነው አንካሳ። እስከ ዛሬ ድረስ የቀበሮ ብልጣ ብልጥነት በጀብዱ ይወራል። ብልጠት ቅጽበት ሊያሳምረው ይችላል፣ የዘላለም ቁስል ግን ይሰጣል። ደግነት ምንም ስሌት የለው፣ ክፋት ብቻ ነው ስሌት ያለው። የጅብና የቀበሮ ታሪክ ተረት ይመስላል አይደል? በእኛ ሰፈር ታሪክ ላሳይ እንዴት ብልጣ ብልጥነታችን አለመተማመናችን እናጎደፈው። አንድ ባል ገና አራስ ልጅ ነው ያለ። ሚስቱ ወተት ግዛ ብላ ላከችው። ጓሮ ተደብቆ ቁጭ አለ።
ጓደኞቹ አያገለ ሲሉ ሲመጡ ዝም በሉ ምንድነው? አይ ለጩጨው ወተት ግዛ ብላይ እዚህ ቁጭ ብዬ የለም ልላት ነው። እነ ግፋይ ፈሬ አጉል ብልጠት በልጅ ሁሉ ያስጨክናል። የሰፈር ታሪክ በዚህ የሚያበቃ መስሎናል። የሟች ቁጥር ሲበዛ ድሩ ከፍ አድርጎታል ነበር ገንዘቡ ለቤተሰብ ለሟች ቤተሰብ የሚሰጣው የዝን ክፍያ የሟች ቁጥር በ10 እጥፍ ሲያድግ የዛሬ ሳምንት ሰበሰበና ስብሰባው ላይ ተናገረ። በቃ ከዚህ በኋላ እንደ 50 በ50 ይቀነሳል ሲባል የሻምበል ጎረቤት ተነሳች። ይሄ ለድሩ በማዘን አይደለም ማለት ይሄ ለድሩ በማዘን ይሄ ምቀኝነት ሆን ተብሎ የኔ ተራ ላይ ሲደርስ ሆን ተብሎ በምቀኝነት ነው። የሴትየዋ ባል እኮ ታሞ አልጋ ከያዘ ገና 2 ሳምንት ይሙት ይዳን ቁርጡ አልታወቀም። ብልጣ ብልጥነት ከድህነት ጋር ሲደመር ቆሻሻ ነው። አየህ፣ ለዛ ነው እምነታችንን ያራከሰው። ለዛ ነው መተማመን ያቃተ። እዚህ ሰፈር ብዙ እውነት የሚመስሉ ውሸቶች፣ ትክክል የሚመስሉ ስህተቶች አይለዋል። ለዛ ነው መተማመን ያቃተ። የዚህ ሰፈር ሰው ችግር ምን መሰል? ስለ እጽዋቱ ማወቅ ትፈልጋለህ? በጫካው ላይ ጥናት ያደረገው ሰውዬ ጋር ሂድ። ነገር ግን ጫካውን መጎብኘት ከፈለክ በጫካ ውስጥ ያለውን ነዋሪ ጠይቅ። የት መሄድ እንዳለብህ የት መሄድ እንደሌለብህ ይነግራል። የዚህ ሰፈር ችግር ስለ ምጥ ጭንቀት የሚጠይቀው ከወላጇ ይቅር አዋላጇ። ወንድሜ ጠጅ አሰራሩ ነው ማወቅ የፈለክ ፕሮሰሱ ማማለታይሽን ጠይቅ። ስለ ጠጅ ስካር ከሆነ ግን መልሶ የትም አይደለም። አቶ ደስታ አስመላሽ የተጎዳ ፍራሽ አዳሽ ጋር ነው ያለው። የዚህ ሰፈር አለመተማመናችን ምን ያህል እንዳየለ በሁለት ምሳሌ ላስረዳ። አይምረው የድሮ በቴሌቪዥን የሚታዩት አስታወሳችኋቸው? አንዳንድ የከተማው ነዋሪዎች የሚባሉት የት ጠፍተው ባለፈው አሁን በዚህ በቅርቡ አንዳንድ የከተማዋ ነዋሪዎች የሚባሉትን አይቻቸው በቴሌቪዥን እውነቴ ነው አዘንኩ። ከፍተኛ የሆነ የምልመላና የመረጣ ችግር እንዳለ ያስታውቃል። ወይ ደግሞ በቂ የመዘጋጃ ጊዜ አልሰጧቸው። የድሮዎቹ አንዳንድ የከተማ ነዋሪዎች እኮ በምርጥ የትወና ዘርፍ ሁሉ መወዳደር ይችሉ ነበር። አረ ከማማለታሽ ጋር ቁጭ ብለን እያየን በዜና ነው ስለ ኑሮ ውድነቱና ስለ ገበያ ሁኔታ አንዳንድ የከተማዋ ነዋሪዎች ገለጹ ተብሎ ቀረበ። አንዱ ምን ሆነ? ገዢና ሸማች ያለውን ቅሬታ ውድነቱን ገለጸና መሀል ላይ ራሱ ሰውዬ ሻጭና ነጋዴ ተብሎ ቀረበ። ስላለው ያቅርቦት እጥረት እና የትራንስፖርት ችግር ገለጽ። እሺ ይሁን ብለን ስንጠብቅ መጨረሻ ላይ የገበያና የንግድ ዘርፍ ኦፊሰር በሚል ቢሮ ቁጭ ብሎ ማብራሪያ ኤን ማማለታይሽ አይተው ነው አቶ ደስታ አስመላሽ። ድህነት እኮ ክፉ ነው። ሁላችንንም አመሳሰለን እኮ እንደ መንታ ልጅ አንድ አይነት አረገን እኮ አሉ። ያው እኔም መለስኩላቸው። አይ ማማለታይሽ አንድ አይነት ሆኖ አይደለም የከተማው ሰው ከተማው ያንድ ሰው ሆኖ ነው አሉ። ወንድሜ አይደለም ሀገር ላይ በርጩማ ላይ ስትቀመጥ አይጥለኝም ብለህ የሀገር ለዛ ነው መተማመን ስለሌለ የመጣጣል ይሆን። ሁሉም ሰው በውሸት ዋርካ ስር ተጠልሏል። እምነት መካድ ቀላል፣ ቃልም መብላት በጣም ቀሏል። ይህም በመጨረሻ በመምህር ቅኔ ምሳሌ ያስረዳል። ጊንጥ በመንገድ ላይ እየሄደች አሉ። መንገድ ላይ ወንዙ ሞላባትና
እንዴት ነው ማደርገው አለች። በዚህ አጋጣሚ እንቁራሪት መጣች። አይ እንቁራሪት ይሄን ወንዝ እንዴት ነው መሻገረው ስትላት ግድ የለም እኔ አዝልሽና እኔ ስለ ውሃ ባህሪ ስለማቅ አሻግርሻለሁ አለች። እንቁራሪት መለስ ብላ ግንጥዬ ምንም ቢፈጠር እንዳትነድፊ ቃል ገብታ ተማምለው ወንዙን መሻገር ጀመሩ። መሃል ላይ ደራሽ ውሃ ሲመጣ ግንጥዬ እንቁራሪትን ቷ ታረጋት። ሁለቱም ግራና ቀኝ ተንጋለው ውሃ እየወሰዳቸው እንቁራሪት በጣር ላይ ሆነ ምን ነው ግንጥዬ ተማምለን ቃል ገብተሽ ምለሽ ስትላት ግንጥ መለሰች ምን ላርግ ብለሽ ነው? መንደፍ እኮ ተፈጥሮዬ ነው አለች። ተፈጥሯቸው ነው ቁጭ አላረ ያለመተማመናችንን ጥግ ላሳይ። የሰፊው ትልቁ ምስል አንዱ ከስራ ወጥቶ ቀዝቀዝ ልበል ብሎ ድራፍት ቤት ገብቶል ማውራት ፈለገ ብሶቱ ስለ ሀገሪቷ ሁኔታ ምናል ቢዞር ሁሉም ጥጉን ይዞ ድራፍቱን ይዞ አይ በቃ ብሎ ድራፍት ቀጁ ላይ ወረደበት። ስለ አስተዳደሩ ሁኔታ ስላለው ስለ ሰላም ስለ ኑሮ ሁሉን ነገር አለና በመጨረሻ በከተማዋ ላይ የታወጀው የሰዓት እላፊ ልክ አይደል። እኛ ሰራተኞች 3 ሰዓት ድረስ ጥቂት ነው 4 ሰዓት ቢያረጉት ምናምን ብሎ ወርዶ ወደ ቤቱ ሲሄድ መታጠፊያ ላይ ቁም አሉት። ማን ነው ምንድነው ሲል የሰፈሩ ደንብ አስከባሪ ምን ነው ሲል ሰዓት እላፊውን አታውቅም? አውቃለሁ ጌታዬ። እና 3 ሰዓት ወሩ ረስተን ስንት ሰዓት ሆነ ሲላቸው 3 ሰዓት ተኩል ሆኗል አሉ። ኧረ እባክህ ታዲያ ቁም ነው እንደ የምትለኝ ሩጥ በለኝ እንጂ ብሎና